ሰላም ውድ የኢትዮጵያ ሰዎች ዛሬ ለየት ባለ ቪዲዮ መጥተናል። እንደምታዩት ከኋላ ያለውን ባክግራውንድ ቀይረነዋል። ያው በዛኛው ሳይድ የነበረው መስኮት ስላለ ትንሽ ይደብር ነበርና አሁን ደግሞ በዛኛው ሳይድ የነበረውን እንትን ቀይረነዋል። አሁን ይሄ ማስቀመጥበትን ጠረጴዛ አዙሬው ከጀርባ ያለውን ልሙጥ ግድግዳው ነው። እንደዚህ ሲሆን ባክግራውንዱም ትንሽ አይደብርም። ከአሁን ከዚህ ከጀርባ አንዳንድ ኤልኢዲ ላይቶችን ምናምን የማደርግበት ይሆናል። አድርጌበትም አሳያችኋለሁ። አሁን ከጀርባ ያለውን ነገር ላሳያችሁ። ካሜራው ከታያችሁ በዚህኛው ስልክ ነው ማሳያችሁ። ያው በሁለት አንግል ነው እየቀረስኩላችሁ ያለችው። በእጄ ያዝኩት ስልክ ከጀርባ ያለውን ነው ማሳያችሁ። ልሙጥ ግድግዳ ነው። ስለዚህ ካሁን በኋላ የምንሰራቸው ቪዲዮዎች በዚህ ባክግራውንድ ይሆናል። ከዚህ ጀምሮ ካሁን በኋላ በሁለት አንግል ነው የምቀርጸው፣ ምክንያቱም አንዳንድ ነገሮችን ማሳያችሁ ይሆናል። ዛሬ ደግሞ አንድ ተጨማሪ ላይ ሰርቻለሁ። ስነቅለው ትንሽ ካልጨለመባችሁ ላሳያችሁ። የዛሬው ቪዲዮ ትንሽ ጥርት ያለ ነው። ከሶላሮቹ የተለየ ደግሞ አንድ መብራት አግኝቼ በዛች ደግሞ ትንሽ ላይት ሰርቻለሁ። ያችን ላይት ላሳያችሁ ስነቅለው እና አሁን ላይቱ እያለ ይሄን ይመስላል። ስነቅለው እንደሚመስል ደግሞ ላሳያችሁ። ስነቅለው እንደምታዩት ይሄን ይመስላል። በጣም ጨለማ ነው። ላይቷ እንጂ ናት። እዚህ ጋር ዩኤስቢ መሳጭ ያላት እዚህ ጋር ቻት እዚህ ጋር ያው እዚህኛው ዲስፕሌይ ላይ ያሳያችኋለሁ። እዚህኛው ስክሪን ላይ እቃዋ እንጂ ናት። ስለዚህ አሁን ደግሞ ሰክቼ ያለውን ልዩነት ላሳያችሁ። ሰካው ያው እንደምታዩት ቪዲዮ በጣም ጥርት ይላል። እንቺ ላይት ከሶላሮቹ የበለጠ አሪፍ ላይት አላት። ካሁን በኋላ እንግዲህ እንደነገርኳችሁ በአዲሱ ባክግራውንዳችን የምንቀጥል ይሆናል። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ በአዲስ ቪዲዮ እና በአዲስ ሞራል